የአማራ ፖለቲከኞች የአማራ አክቲቪስቶች ወደ ጎን ነው የሚታኮሱት። አሁን ባለው የፖለቲካ አስተሳሰብ ውስጥ ኢትዮጵያዊ ነኝ ይያል ከአማራ ልትከላከል አትችልም። መጀመሪያ አማራ ሁን። ሌላ ቀርቶ ቁጥርን እንኳን ራሱን አናሳ አድርጎ ነው የሚያየው የአማራ ፖለቲከኛ። አዝናለሁ። በቁጥር እንኳን ኢትዮጵያ ውስጥ ካሉት ማህበረሰቦች በቁጥር ሁለተኛ ነኝ ብሎ ተቀብሏል። ምንም በሌለ ስታቲስቲክስ ባልተቆጠረ ስለ ቋንቋ ከሆነ እኮ የምታወራው ድፍን ኢትዮጵያ አማርኛ ያወራል። እንዴት ነው ሁለተኛ የሚሆነው? አማራነት ምንድነው ብለህ ነው የምታስበው? አማራነት በሲሪንጅ ነው እንዴ ተከፋፈልከው? ቋንቋ ይዘህ አይደል እንዴ ኦሮሞ አማራ ትግራይ ምናምን የምትል ያለው ወለጋ ያለው ኦሮሞና አርሲ ያለው ኦሮሞ ይመሳሰላል? እነሱን አንድ አድርገህ ግን የተለያየ ቦታ ያለውን አማራ የተለያየ አድርገህ ለማሰብ ምንድነው ምክንያት? ምነው መነሻ? ቋንቋ ከሆነ መሰረቱ ስለ ካልቸር ከሆነ የምናወራው ነገርኩ ሁሉም ኦሮሞ አንድ አይነት ባህል የለው። ቋንቋ ነው በቃ በዋናነት የፈለከው ሌላ ነገር ብታወራ በዋናነት ቋንቋ ነው የማንነት መስፈርት ተደርጎ እዚህ ሀገር እየተወሰደ ያለ። አማራ ሰፋ አድርጎ ማሰብ አለበት የአማራ ፖለቲከኛ ብዬ ነው ማስበው። ሪሊ አማራነት ላይ ማተኮር ካለበት ተከልሎ በተሰጠው ክልልና ማህበረሰብ ላይ ብቻ ማተኮር አለበት ብዬ አላምንም። እንደ አማራ ኖት ኢትዮጵያ እንደ አማራ ራሱ ካሰበ ስለ ኢትዮጵያ ለማሰብ አሁን ባለው የፖለቲካ አሰላለፍ መጀመሪያ ስለ አማራ ማሰብ አለበት።